በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለ55ኛው የሰንበት ትምህርት ቤታችን የምስረታ በዓል በሰላም አደረሱ። ትላንት የጀመረው የሰንበት ትምህርት ቤታችን የምስረታ በዓል ዛሬ ሁለተኛ ቀኑን ይዞ ቀጥሏል። በዚህ ዕለት በድምቀት የአባታችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔዓለም ወርሃዊ መታሰቢያ በዓል በደብራችን በመልዕልተ አድባራት ደብረ ቀራንዮ እና ቅዱስ ገብርኤል ቤተክርስቲያን በድምቀት ይከበራል። በዚህ ዕለት የሰንበት ትምህርት ቤታችን አባላት በአገልግሎት ይፋጠናሉ። በዚህ በሚከበረው በዓል የሰንበት ትምህርት ቤታችን የ55ኛው የምስረታ በዓል ሁለተኛ ቀኑን በአውደ ምሕረት የሚከበር ይሆናል። 55 ዓመት የጀመረው የሰንበት ትምህርት ቤታችን ጉዞ እንዲህ ቀላል አልነበረም። ዛሬ እንደደረስንበት ብዙ ፈተናዎችን፣ ተግዳሮቶች ውስጥ አልፎ ዛሬ ብዙዎችን ለማፍራት ችሏል። ብዙዎችን ጠርቷል። ብዙዎችን ለመንፈሳዊ ሕይወት በአበው ትምህርት አጽንቶና አቅምቶ አብቅቷል። በዚህች እናታችን ብለን በምንጠራት ሰንበት ትምህርት ቤታችን አንቀጸ ተዋሕዶ ውስጥ ብዙዎች አድገው አርጅተዋል። ዛሬም ልጆቿን ኑ እያለች ትጠራለች። ቀሪ የሰንበት ትምህርት ቤታችን የ55ኛ ዓመት በዓላት ፕሮግራሞች ከዚህ ቀጥሎ ይካሄዳሉ። አብራችሁን ቆዩ። አይሰማም ድምጣችሁ? የእግዚአብሔር ልጅ ከሆንክ የእግዚአብሔር የማን ወራሽ? የማን ወራሽ? የእግዚአብሔር ወራሽ። ሌላ አይደለም። የእግዚአብሔር ልጅ ከሆንክ የምትወርሰው እግዚአብሔር አንተ ነህ ይላል። ኤፌሶን ላይ ቅዱስ ጳውሎስ ለኤፌሶን ሰዎች ሲናገር አንተ የእግዚአብሔር ልጅ ከሆንክ እግዚአብሔር ትወርሰዋለህ። እግዚአብሔር የሚወረስ ነው። ለሊሁ ዓለሞሙ ወለሊሁ ተድላሆሙ። እሱ ስፔሳችን ነው። እሱ በመሃል እጁ የያዘን እሱን እንወርሰዋለን። መውረስ ምንድን ነው? ኦክሲጅኑ የሱ ነው። ስጋው የሱ ነው። ደሙ የሱ ነው። አይናችን የሱ ነው። ሕይወታችን የሱ ነው። ልብሳችን እሱ ነው። ስለዚህ ያለ እሱ ምን ይወዳል? ክርስቶስንማ ወርሰነዋል እኮ። ሰው እንኳን ጃኬት ሰጥቶ ጫማ ሰጥቶ የሆነ ነገር ሰጥቶ ወርሰኛ ይልሃል። እኛማ ከክርስቶስ ምን ያልወርሰናል? ስለዚህ የእግዚአብሔር ልጅ ስለሆንን እግዚአብሔርን እንወርሰዋለን። ዜግነታችን ሰማያዊ ነው። የእግዚአብሔር ልጆች ነን። ስልጣን ያለን የእግዚአብሔር ልጅነት ያለን ዲኤንኤ ያለን በ40 ቀንና በ80 ቀን የተነሳን መብት ያለን ልጆች ነን። ለመውረስ መብት አለን። ክብር ለአምላካችን ይሁን። የእግዚአብሔር የሆነ ሁሉ ለመውረስ ልጅነት ነው መስፈርቱ። ስለዚህ ልጅ ከሆንክ ትወርሰዋለህ አለ። አንደኛ ለቢንያሚን የሚባለው ሊቅ እንሆ ወአስተሐፈረ ኃጢአተ በዲበ ምድር። አንደኛ በምድር ላይ አለ ኃጢአትን አጠፋት አለ። ወአስተሐፈረ ኃጢአት አለ ወነሳ ህንዱ ለዳቢሎስ። አሁን ዳቢሎስ የሚባለው ጠላታችን መርዝ የለውም አለ። ሊነድፍህ ይችላል፣ ነገር ግን አለ አይጎዳህም። ለምን ከተባለ መርዙ ወጥቷል ይላል። የኃጢአትን መርዝ አስወግዶታል። ስለዚህ ኃጢአት ክርስቲያኖችን የመያዝ አቅም የላትም። ክብር ለአምላካችን ይሁን። የመያዝ አቅም የላትም። ምክንያቱም እኛ ልጆቹ ስለሆንን። ሁለተኛ አለ ወአብጠለ ሞተ በውስተ ሲኦል። እንሆ በሲኦል ውስጥ ያለውን ሞትን አለ አጠፋ፣ አስወገደ አለ። ሶስተኛ ወነሰተ ሙስና መቃብር አለ። ሶስተኛ በመቃብር ውስጥ ያለውን የመቃብርን አሰራር እሱን አጠፋው አለ። የሰው ልጅ ከሞተ በኋላ ወዲያውኑ እንደተቀበረ ከአራት ይከፈላል። ነፋስ፣ ውሃ፣ እሳት፣ ምን መሬት። እነዚህ አራቱ ወዲያውኑ ይከፋፈላሉ፣ ይበታተላል። የሰው ልጅ ይበሰብሳል፣ ይፈርሳል። ይሄ ጠላት ዲያብሎስ ወደ ኢየሱስ ክርስቶስ ያን የለመደውን መቃብር ውስጥ የለመደ ለማፍረስ ሲመጣ ያዘውና ሰይጣን አስወገደና በሶስተኛው ቀን ተነሳ። ክብር ለአምላካችን ይሁን። ሳይለያዩ ስለዚህ በመቃብር ውስጥ ያለው መለያየት በእኛ ላይ ተወግዷል። ክብር ለአምላካችን ይሁን። አዎ እርግማን ነበረብን። ልጅነትን አጥተን ባሪያዎች ተብለን ነበር አለ። በመስቀል ላይ ግን አለ ባሪያ የሚለውን ደብዳቤ አጠፋና ልጆች ብሎ ጻፈበት ይላል። ክብር ለአምላካችን ይሁን። ልጆች ብሎ ጻፈበት። ወደምሰሰ ለነ መጽሐፈ ዕዳነ እምድኅነ ዲያብሎስ። የዕዳ ደብዳቤያችን የባርነት ደብዳቤ ደመሰሰውና ልጆች ብሎ ጻፈበት። ስለዚህ አለ አንተ ልጅ ነህ፣ ልትኮራ ይገባል። አየኔ ከበደው ደስታ ሳትነኝ ባዶ የነበርኩት ሁሉ ተሰጠኝ። ሰጭነሽ እግዚአብሔር ብቻ ነው፣ የሰው ድርሻ በልማን ማግባት ነው። ሰጭነሽ እግዚአብሔር ብቻ
ብቻ ነው የሰው ድርሻ በር ማንኳኳት። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ ናፍቆታልኝ። እገፋለሁ እንጂ እኔ አልጨነቅም መሰረቴ አንተ ነህ ከቶ አልናወጥም። ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን ዘምሩ ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ቢሰጣ ያልነበር ለጋሽ ክቡር ጌታ ሁሉን ከወነልን በልዩ ችሮታ። ድሆች ስንሆን ሁሉ አለንና አምላካችን ይድረሰው ምስጋና። ድሆች ስንሆን ሁሉን አለንና መድኃኔዓለም ይድረሰው ምስጋና። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ ሁላችሁ ዘምሩ። ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ ናፍቆታልኝ። ከሚካኤል ስራ ይረዳል ክንዱ ምልጃው ፈጣን የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬ ከኔ ጋር ነው። ያሳደገኝ መልአክ ዛሬ ከኔ ጋር ነው። በዙሪያዬ ነግሮ የእሳት ምሰሶ
እንዲሰጠን እያልን አገልግሎቱ ገና ቀን ላይ ያለው ለፍሬ የሚያበቃ ዝናብ ስለሆነ ምግባችን ነውና ዝናብ በርተን ዝናብ ሸሽተን ምግብ ጠልተን ሊሆን አይችልምና መቋቋም ግዴታችን ነው። መጋፈጥ ግዴታችን ነው። እግዚአብሔር ሁላችንም እንዲያበረታን ቅዱስ ፈቃዱ ይሁንልን። ፈቃዳችን የልጆችን ኃጢአትና በደል በቸርነቱ ይቅር በል። ማይሰራፊያት እግዚአብሔር ይፍታ። በሰላም ወደ የቤታችሁ ግቡ። በደህና እደሩ። እግዚአብሔር አይለያችሁ። ሰላም የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ዛሬ የነበረን የአውደ ምሕረት ጉባኤ ከቅድሙ ቀጥሎ በትምህርትና በዝማሬ አገልግሎት ታጅቦ ለዚህ የምታዩት ደረጃ ደርሷል። በነበረው የዝናብና የመብራት መቆራረጥ ምክንያት አገልግሎቱ ትንሽ ታጉሎብን የነበረ ቢሆንም እንዲህ ከጀርባዬ እንደምትመለከቱት ጉባኤው ካለቀ በኋላ የሰንበት ትምህርት ቤታችን አባላት በዝማሬ እያገለገሉ ይገኛሉ። ነገም ደግሞ የሰንበት ትምህርት ቤታችን የበገና እንዲሁም የዜማ ንዋያት ክፍል ፕሮግራሞችን መርሃ ግብሮችን አዘጋጅቶ እናንተን የቤተ ክርስቲያንን ልጆች ተቀብሎ መርሃ ግብሩን ሊያቀርብላችሁ ዝግጅቱን ጨርሷል። ነገ በመርሃ ግብሩ ብትገኙ የበገና ዝማሬ እንዲሁም ትምህርቶች ተዘጋጅተው ይቀርባሉ። በቀደመው ዘመን የአባታችን በአምላክ ቅዱስ ዳዊት ጌታችን መድኃኒታችን ኢየሱስ ክርስቶስን ሲያመሰግንበት የነበረውን ወደ የቀደመውን ዘመን ታሪክ የሚመጣውን ደግሞ ትንቢት የተናገረበትን መዝሙር እሱን ወስደው ደግሞ የሰንበት ትምህርት ቤታችን ፍሬዎች ልጆቻችሁ ነገ ዝማሬን ያቀርቡላቸዋል። ስለዚህ መታችሁ ጥሩም የሆነውን የበገና ዝማሬ እንድትታደሙ ከዚህ መንፈሳዊ ምግብ እንድትመገቡ ጥሩም የሆነውን የመላእክትን ዝማሬ በምድር እንድታደምጡ ጥሪያችንን እናስተላልፋለን። የሰንበት ትምህርት ቤታችን በ55ኛው ዓመት በዓል አሁንም አላለቀም። ትላንትና ጀምረናል። ዛሬ በምታዩት መልኩ ቀጥሏል። ነገ ቀደም የነገርኳችሁ መርሃ ግብር ይቀጥላሉ። ሐሙስ፣ አርብ፣ ቅዳሜ፣ እሁድ የመዝጊያ መርሃ ግብራችን ይሆናል። እስከዚያ ድረስ አብራችሁን እንድትሆኑ በመካከላችን ተገኝታችሁ እንድትታደሙልን አብራችሁን በዓላችሁ አድርጋችሁ እንድታከብሩ በልዑል እግዚአብሔር ስም እንጠይቃለን። ስለነበረን ጊዜ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይቆየን። አሜን።